የክራይ ውል ማስያዣ ገንዘብ እንኳን ወደ መኖሪያ ቤቶች ክራይ አስተዳደር ቢሮ ወይንም በምህጻረ ቃሉ ORT በደህና መጣችሁ። በዚህ ቪዲዮ ስለ ክራይ ውል ማስያዣ ገንዘብ እንመለከታለን። የክራይ ውል ማስያዣ ገንዘብ ማለት ተከራይ በክራይ ወቅት በቤቱ ላይ ለሚደርሰው ጉዳት ወይንም የክራይ ክፍያ ኪሳራ መጠባበቂያ ለአከራዩ የሚከፍለው ገንዘብ ነው። አከራዩ ይህንን ገንዘብ በክራይ ወቅት መጠቀም ስለማይችል በአደራ ሂሳብ ውስጥ ሊያስቀምጠው ይገባል። አከራዩ አሳማኝ ምክንያት ካላቀረበ በስተቀር ይህን ገንዘብ ክራዩ ሲያበቃ ለተከራዩ ይመልሳል። የክራይ ውል ማስያዣ ገንዘብ መጠን ከአንድ ወር ክራይ መብለጥ የለበትም። የመጠባበቂያ ገንዘቡ አከራይ መጠየቅ የሚችለው በክራይ መጀመሪያ ላይ ወይንም ደግሞ የማህበራዊ አገልግሎት ዋስትና በሚቋረጥበት ወቅት ነው። አከራዩ በክራይ መጀመሪያ ላይ ተከራዩን የዚህን የመጠባበቂያ ገንዘብ ግማሽ እንዲከፍለው ማድረግ የሚችል ሲሆን የተቀረውን ግማሽ ደግሞ ተከራዩ ወደ ቤት ከገባ በኋላ ባሉት ቀጣይ 2 ወራት ውስጥ መክፈል ይኖርበታል። የክራይ ጊዜ በሚጠናቀቅበት ወቅት አከራዩ ገንዘቡን በቀጣዩ 7 የስራ ቀናት ውስጥ ለተከራዩ መመለስ ወይም ደግሞ ሕጉ በሚፈቅደው መሰረት አከራዩ ለደረሰ ጉዳት እንደ ማካካሻ በከፊል ወይም በሙሉ ገንዘቡን ሊያስቀረው እንደሆነ ለተከራዩ ማሳወቅ ይኖርበታል። አከራዩ ገንዘቡን በከፊል ከሆነ የሚወስደው የተቀረውን ለተከራዩ መመለስ ይኖርበታል። ነገር ግን ተከራዩ ይህንን የሚቃወም ከሆነ ጉዳዩን ለORT ማቅረብ ይችላል። ይህ ደግሞ የጉዳዩን በችሎት መስማት ሂደት ያስጀምረዋል። ይህንን ጉዳይ ለመስማት አከራዩም ሆነ ተከራዮች ክፍያ አይጠየቁም። ነገር ግን አከራዩ ለመጠባበቂያ ከተያዘው ገንዘብ በላይ ተጨማሪ ካሳ የሚጠይቅ ከሆነ ወይም ደግሞ ተከራዩ ካስቀመጠው ገንዘብ በላይ ተጨማሪ ካሳ የሚጠይቅ ከሆነ በተለመደው የጉዳይ መስማት ሂደት መሰረት መደበኛ ክፍያ እንዲከፍሉ ይጠየቃሉ። የቤት እንስሳትን በተመለከተ ደግሞ አከራዮች የቤት እንስሳት በቤት ውስጥ እንዲኖሩ የሚፈቅዱ ከሆነ ከተከራዩ የማይመለስ የቤት እንስሳ ማቆያ ክፍያ በክራይ መጀመሪያ ላይ መቀበል ወይም በየወሩ የሚከፈል የእንስሳ ማቆያ ክፍያ ሊጠይቁ ይችላሉ። የቤት እንስሳ ማቆያ መጠባበቂያ ገንዘብ የሚያስይዙ ከሆነ ከዋናው መጠባበቂያ ጋር ሊቀመጥ ይችላል። የሁለቱ ድምር ከ1 ወር ክራይ መጠን መብለጥ አይገባውም። ይህንን መጠባበቂያ ተቀማጭ ገንዘብ አስመልክቶ አለመግባባቶች እንዳይከሰቱ ORT አከራዮችና ተከራዮች ቤት በሚገቡበትና በሚለቁበት ጊዜ የተሟላ ቅኝት ሊያደርጉ ያበረታታል። ይህን ለማድረግ የሚረዱ የቤት ግምገማ፣ የማረጋገጫ የቅኝት ዝርዝር ORT ይገኛል። ነገር ግን ተከራዮችና አከራዮች የራሳቸውን ዝርዝር መጠቀም ይችላሉ። ይህ መረጃ ከክራይ በፊት የነበረውን የቤቱን ሁኔታ በማሳየት ረገድ ኋላ የሚፈጠሩ አለመግባባቶችን ለመፍታት ይረዳል። በቤቱ ላይ የደረሱ ጉዳቶች ካሉ አከራይና ተከራይ በቀጥታ መወያየት ይኖርባቸዋል። በጥገና ወቅት የነበሩ የወጪ ደረሰኞችን ያስቀምጡ። በተጨማሪም በክራዩ መጀመሪያና መጨረሻ ላይ ያለውን የቤቱን ሁኔታ የሚያሳይ ፎቶግራፎችን እንዲሁም የደረሱ ጉዳቶችንና የተደረጉ ጥገናዎችን የሚያሳይ ማስረጃዎችን በጥንቃቄ ይያዙ። ይህን በማድረግ ክራዩ በጥሩ ሁኔታ እንዲጠናቀቅና ተከራይ ለመጠባበቂያ ያስያዘውን ገንዘብ በተመለከተ በአጭር ጊዜ ምላሽ ለመስጠት ያስችላል። ለተጨማሪ መረጃ ቀጥሎ ያለውን ድረገጻችንን ይጎብኙ። www.saskatchewan.ca/ORT